አድርጎ የሚሳደብ ባል ይዘሽ ስለ ሰው ትዳር የምትፈተፍጪ ባልሽ እኮ ነው እኮ እየወጣ እኮ እናታችሁ እንዲያርጉ እያለ ሲሳደብ የነበረው እናት እኮ ነው እሱ ሲሳደብ የነበረው እናት ሲሳደብ የነበረ ሰው እኮ ነው ሰራተኛ ሽሮ ለምን በላሽብኝ ተብሎ ብትበላስ ሽሮ አይደለም እንጀራ ቅርባ ብትበላ አንቺ ያለሽ አይደል እንዴ እምብርትሽ እስኪቀደድ ድረስ ጧትና ማታ ምትበዩ ሰው እኮ አበላልሽን አስተካክይ እንጂ ማንኛውም ሰው በቤት ውስጥ ምግብ ይበላል ኃጢያት አይደለም ምግብ መብላት ሁላችንም ስለበላን ነው የምንኖረው እንደ ሴት አበላልሽን አስተካክይ ነው የተባልሽው ባልሽን ደብቀሽ ቁጭ ብለሽ በዩቲዩብ ጡረተኛ የምታስተዳድሩ ያንቺሽ ደሞ ምን አለች እኔ ወንድ ቤት ውስጥ የሚያኖራት እንዴ ይሄ እኮ መታደል እኮ ነው ፊንገር ሾ ይሄ እኮ መታደል ነው ወንድ ልጅ ቤት ውስጥ ቁጭ ብሎ የሚያስተዳድረኝ በአሜሪካ ምድር ወንድ ልጅ የሚያስተዳድረኝ ከሆነ ጀግና ነኝ ነው የምልሽ ጀግና ነኝ ሴት ልጅ ቤቷ ተከብራ ተቀምጣ ወንድ ልጅ እንከባከባት ዘንድ ብሎ መጽሐፍ ቅዱስም አስቀምጧል ሴት ልጅ ታጥባ ታጥና ተውባ አምሮባት ወንድ ልጅ ደግሞ ሰርቶ ጥሮ ሴት ልጅን ይንከባከብ እንስ እንኳን በእንጀራ እናት ባድግ ቢያንስ እናት የሚባል አንቺ እኮ እናት የለሽም እንጀራ እናት ተይና እናት የለሽም ልዩነታችን እሱ ነው እናት የለሽም አም ሶሪ ይሄንን ስልሽ ሶሪ የለሽም የለም እንዲ ስትወልጂ የሚያርሰሽ የለም በእንጀራ እናት አደግሽ ብትይ እኔ ቢያንስ በእንጀራ እናት ባድግ ታረሰኛለች እንጀራ እናቴ እንዴ ታረሰኛለች አንቺ እኮ የሚያርሰሽ የለም እንደ እናት እንኳን ከናቴ ጋር ወይ እናትዬ ብለሽ ለበዓል የምትገዢላቸው እናቴን ኪ ዶሮ ልረድልሽ ቤት ልግባልሽ እንዲሉጣልሽ የምትዩ የለም ፊንገሬ የለም ቢያንስ ልዩነታችን እሱ ነው በዓል ሲደርስ ቤተሰቦቼ ጋር ሄዳለሁ ወይ አባቴን እስኪ ልጠይቅ እህት ወንድሞቼን ቤተሰቦቼን ልጠይቅ ብዬ እንቀሳቀሳለሁ አንቺ ግን ያንን እድል አልተሰጠሽም በክፋትሽና በተንኮልሽ እናትሽን 7 ጉድጓድ ቆፍረሽ አስገብተሻታል ታይቤታ ምትለው ነው ሄዳችሁ ስሙ ለምንድን ነው ጋይስ ምትው ለራስሽ ቆመሽ አሳይ መጀመሪያ ከስር ከመታሸረግጂ ማለት ነው አሸርጋጅ እንዴ ለካናም አገር ለመምጣት ያወጣው ዶላር ያንቺን ኑሮ ልጅሽ 21 አመት እስኪሞላ ድረስ የሚያስተዳድር ገንዘብ አውጥቼ ነው የመጣሁት ሌላውን ታዩ እኔ ቲክቶክ ላይ ያገዝኩት ገንዘብ ራሱ እሺ ያገዝኩት ገንዘብ ራሱ ቲክቶክ ላይ ያንቺ ቀለብሽን የሚዘጋልሽ ነው ያወጣሁት ገንዘብ ቢጠራቀም ያንቺን ቀለብሽ የሚዘጋልሽ ነው አንቺ እኮ እኔ ቲክቶክ አሁን ገና ነው ዩቲዩብ የገባሁት ሸቀልሽ እንዳልባል እንኳን ዩቲዩብ ላይ አሁን ነው የጀመርኩት ትክክለኛ ጎንደሬዎችን አየናቸው ቆነማን እንደሆኑ ሲናገሩን በሾርኒ ኢኮኖሚ ነገርኩት ይገባሃል መልክቱ ምን እንደሆነ ሜሴጁ ምን እንደሆነ ይገባሃል መቼ ማፌን ከፍቼ አፌን ሰቅዬ እንደ ትላንትና እንደነበረው ቪዲዮ ለቀቀች ኦኬ ይሄ ስህተት ከሆነ ይሄ ባለጌ የሚያስፈልኝ ከሆነ ኦኬ ግን እናንተስ ቤተሰብ ያላችሁ አባት እናት እያላችሁ አፋችሁን ሞልታችሁ ስትሳደቡ ስትጎሮጉሩ ስትናገሩ የምትሉ ሰዎች ጨዋ ናችሁ ጉድ የሚባል ቋንቋ አለ እንግሊዘኛ የሚባል ቋንቋ አለ ቢያንስ እንኳን እኛ ስናናድዳችሁ አማርኛ ስንናገር በእንግሊዘኛ ወጣችሁ የምታወሩበት ጭንቅላታችሁን የሚያሰፋ ነገር ብሬናችሁን የሚያሰፋ ነገር ልመዱ እኔ በስብር ከመጣሽ እንደዚህ አርግሽ የጀግና ልጅ ያስፈልም የጨዋ ልጅም ያስፈልም ተሳዳቢነት ባለጌ የባለጌ ልጅ ነው የሚያስፈልም ያው በህይወት ቤተሰቦቻችሁ ያሉ ያው ከፍ ዝቅ እያሉ እየሄዱ ያሳደጎቻችሁ አባት እንደናቱን ያሳደገ አባት ቤተሰብ እንዴ ተው እንጂ ያው ቦንድ ጃደገ እኮ እንደዚህ ያው ቦንድ ጃደገ እኔ ቦንድ ማሜ ስትል ሰምታ ነው አሉ ቦንድ ጀግና ልጅ ነኝ ባይ ዘ ዌይ ማሜ አንገቷ ይመሰክራል የጀግና ዘር እንደሆነች አንገቷ እንደዚህ አንገቷ ስለሌለው ሲወጣ ይመሰክራል ለነገር ስትመጣ እንደዚህ ይላል እኔ ባካል ባገኝሽ እንደዚህ አይንሽን እንዲጎርጉ ያወጣው ነበር አንተዋወቅ ስለማንተዋወቅ ነው ነው እሷ እንደዚህ ናት እሷ እንደዚህ አርጋ እሷ ጨዋልን ትላለች አሁንም ደምነውራሱ ጨዋ ወልዶ ጨዋ ያሳደገኝ ሴት ነው ይሄንን ወደርሽም ጠላችም ጉምዝዝ እያለሽም ቢሆን እየመረረሽም አዳምጩ በሰው ተንተራሳለች ካልሽም ደግሞ በሰው ተንተራስሽ አይደለም የሚመስሉኝ ጋር ሄዳለሁ ከኔ ጋር የጀግና ልጅ ያስፈልም የጨዋ ልጅም ያስፈልም ተሳዳቢነት ባለጌ የባለጌ ልጅ ነው የሚያስፈልም ያው በህይወት ቤተሰቦቻችሁ ያሉ ያው
ከፍ ዝቅ እያሉ እየሄዱ ያሳደጉቻችሁ አባት እንደ እናቱን ያሳደገ አባት ቤተሰብ እንዴ ተው እንጂ። ያውም በወንድ እጅ ያደገ እኮ እንደዚህ አይሆንም። በወንድ እጅ ያደገ እኔ በወንድ ማሜ ስትል ሰምታ ነው አሉ። ጀግና ልጅ ነኝ ባይ ዘ ዌይ ማሜ አንገቷ ይመሰክራል የጀግና ዘር እንደሆነች። ሰው ፈርቻ አላውቅም። ባለጌ ስድ ምናምን ብላችሁ የምትሳደቡ ሰዎች እርግጠኛ ሆኜ ነው የምነግራችሁ የኔን ሩብ አስደርሱ ሞባችሁ በድፍረት ስነግራችሁ። እውነታው ይሄ ነው። እየመረራችሁ ቢሆን አዳምጡ እንጂ ቀላል እኮ ነው፣ በጣም ቀላል። እንዴ ወጥቶ እንደመሳደብ ለምሳሌ ዝሆኔ ወጥታ እንደዛ ስትሳደብ ነበረ። እንደሷ መሆን ለኔ ቀላል ነው፣ ግን ያሳፍረኛል። አልችልም፣ አላደኩበትም። ይሄን ማንነቴ አልኖርኩበትም የምትሏት እናታችሁ ወይ ጓደኛችሁ ሙሉ ጓደኞቿ ስለሷ ሲያወሩ አንድ አይነት ነገር ነው የሚናገሩት። አንድ አይነት ነገር ጭራሽ ማሰብ ስሟን መጥራት እንኳን እስኪሰቀጥጣቸው ድረስ መድኃኒዓለም በህይወት ዘመኔ ጓደኞቼ እንደዚህ እንዲጠሉኝ እንዳታደርገኝ ኪዳነ ምሕረትን ስቅጥጥ እስኪላቸው ድረስ ዝግነን እስኪላቸው ድረስ እንዴ እንደዚህ ነበር ብላችሁ ስትጠይቁ የሚዘገን ናቸው። መልስ መመለስ አይፈልጉም። ምክንያቱም ምን ያህል መስመር ደረጃ አልፎ እንደሚሄዱ ስለሚያውቁ ስቅጥጥ ነው የሚላቸው። ረብስ ምናምን ነው የሚሉት። ለምን? ይሄ ማንነታችሁ ነው። እውነታ ስንነግራችሁ አትናደዱ። እውነት ነው የተናገርነው። ኦኬ ሊያሾ ላይቭ ላይ ሆና ከወንዶች ጋር እንደዚህ አይነት ቪዲዮ ለቀቀች። ኦኬ ይሄ ስህተት ከሆነ መታየቱ ምንም ማለት አይደለም። ከዛ በላይ ከአንቺ በላይ ብዙ ጉዶችን ኢንስታግራም ላይ ስናይ የነበረን ሰዎች ነን። ምንም የሚካበር ነገር ኖሮ አይደለም። ግን አንቺ እንዴት አድርገሽ አዞርሽው? ሰው የሰው ድጋፋ እንዴ ነው ሰው እንዲደግፈኝ ስለፈለግሽ ምናምን ነገር በእኔ ያልተጀመረ ምናምን። ያንቺ አይነቶቹ ደግሞ አሉ ስንት እንትናቸው ላይቭ ላይ ሲያሽቃብጡ እቃቸው ሁሉ ሲታይ የነበሩ ሰዎች ነበሩ። እናውቃቸዋለን ማን እንደነበሩ። እንደፈለጉ ሲሆኑ እቃቸው ሲታይ የነበሩ ሰዎች ነበሩ። እነሱ ለአንቺ ዛሬ መጥተው ጠበቃ ሆነው ቆሙ። ያሳለፉት ነገር ስለሆነ ለመሸፋፈን ነው ያደረጉሽ። እንደ እውነተኛ ከሄድን ግን ማንም ሰው ባደረግሽው ነገር አይደለም የፈረደው፣ በምትሰሪው ነገር ነው የፈረደው። ሰውን ስትሳደቢ ነበር። ሰዎችን እንዳለ እያወጣሽ እቃቸው እንዲህ ነው። ባለትዳሮችን ልጆች ያለ ቤተሰብ ስታስቀር የነበረው አንቺ ነሽ። የቤቢን እኮ ትዳር ያፈረሽው ሙሉ በሙሉ አንቺ ነሽ እንጂ እኛ አይደለን። ትዳር ስታፈርሽ የነበረው እኮ አንቺ ነሽ። ማን ነው? እኔ ቤታ ነኝ እየወጣው ስለ አርቲስቶች እንትና ገባይ። ሰላም ተስፋዬን እኮ እንደ ወገብሽ ቅማል ጣምደሽ እኮ ይዘሻታል። እኔ ሰላም ተስፋዬን አንድ ቀን የተናገርኳት፣ እሱንም የሆነ ነገር ፖስተውባ በፖለቲካ ተናገርኳት። ከዛ በኋላ ይሄ ቆየ ነው ምናምን አሉ። ተፋታወቅ ደርሼባትም አይቻትም አላውቅም። አንቺ ግን ሰላም ተስፋዬን ሴት ልጅ ሲለወጡ ደስ አይላችሁም፣ በእኔ ህይወት ትቀናላችሁ የምትዩ አንቺን በሰላም ተስፋዬ ህይወት ስለምትቀኝ፣ ሴት ልጅ ለብቻዋ ጠንካራ ሆና ስላለፈላት ስለምትቀኝ ነው። ጠዋትና ማታ የሴት ጥላቻ ስላለብሽ ሴቱን ሁሉ እያወጣሽ የምትሳደቢ። ቤቢን ስለ ቤቢ እኮ ያወራሽው እኮ ራስሽ ነሽ። እኔ ቤት አይደለሁም እኮ ወይ አበበ ከበደ አይደለም። ቤቢ ሚስቱ እንዴት አደረገዋለች? ሚስቱ እንዴት ትለዋለች? ሴት ልጅ ሆና እንኳን አላከበርሻትም። እግሯን ለዚህ ነው ያልሻትኝ። ይሁን አይ ቲንክ የቤቢ ሚስት ጭፈራ ቤት ሆና መሰለኝ እግሯን እንትን ስትል ማለት ነው። ከዛ ባል ስለተፋታች እግሯን በየንትኑ እየከፈተች እያልሽ ስትሰድቢያት የነበረው ራስሽ ነሽ፣ ማንም አይደለም። ማንም ሰው ኢንስታግራም ላይ በተፖስተው ቪዲዮ የተናገረች ሰው የለም። ከዛ በላይ አይተናል። ያንቺ ሲሆን ያንቺ የፊንገር ሾው ሲሆን ለራሴ ሲሆን ምንድነው የተናገርሽው? ያለነ የነበረ ነገር ነው። ምንም የሚካበር ነገር አይደለም። ኢንስታግራም ላይ ግን ምንድነው ዩቲዩብ ይሄ ምነው ቴሌግራም